ሳውዲ ሪያድ ውስጥ ሹፍርና ነው የሚሰራ ሐፊዘል ቁርአን ነው። ሐፊዘል ቁርአን አሁን የሚኖርበት አድራሻ ሳውዲ አረቢያ ሪያድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የዩቲዩብ ቤተሰቦች በአዲስ ቪዲዮ ነው የተከሰትኩት። በስደት ዓለም ብዙ እህቶች ሳያገቡ ቀርተዋል። ብዙ ወንድሞችም ሳያገቡ እንዲሁም ደግሞ ያላመረ ትዳር የተራራቀ ትዳር ሲመሰርቱና በትዳር ብዙ ደስተኛ ሳይሆኑ ሲቀሩ አይተናል ማለት ነው። እና የኔ ህልም ምንድነው? ትክክለኛ ትዳር ፈላጊዎችን ማገናኘት ነው ማለት ነው። ለዚህም ደግሞ ዛሬ ይዤላችሁ የመጣሁት ከሪያድ ነው። ሪያድ ያላችሁ ወይም ደግሞ ይህ መስፈርት የሚመቻችሁ ሴቶች ካላችሁ እኔን ማናገር ትችላላችሁ። ዋትስአፕ አለ፣ ቴሌግራም እንዲሁም ኮሜንት ላይ ማስቀመጥ ትችላላችሁ። ከኮሜንት የበለጠ ደግሞ በውስጥ ሁሉም ነገር እንዲያልቅ ወይም ደግሞ ኮሜንት ላይ እንትን ማትለው ከሆነ ዋትስአፕ ቁጥር እናስቀምጣለን ማለት ነው። መስፈርቱን እነግራችኋለሁ። መስፈርቱን ከነገርኳችሁ በኋላ በዚህ መስፈርት የምትስማሚ አንስት ካለሽ ወይም ምርጥ ሴት ካለሽ ይሄ መስፈርት ይገባኛል የምትይ ካለሽ መውሰድ ትችላለሽ። ወይም ደግሞ ትክክለኛ ሐላል ነው። በቀጣይ ቪዲዮ ይዤ የመጣው ትክክለኛ ሐላል ፈላጊዎችን ይዤ የመጣው ትክክለኛ ወደዛ የማይሉ ኒካ የሚያስሩ ትክክለኛ ወንድሞችን ትክክለኛ እህቶችን ነው ይዤ የመጣውና 100% ጥርት ያለና ሐላል የሆነ ነገር ነው ይዤ ለመቅረብ ያሰብኩት። ይህም እንዳስብ ደግሞ ያደረገኝ ብዙ እህቶች ሳያገቡ ቀርተዋል። ስደት ላይ ነገ ዛሬ የተሻለ ይሆናል፣ ነገ ዛሬ የተሻለ ይሆናል እያሉ 2 ዓመት 4 ዓመት 6 ዓመት እያሉ እድሜያቸውን እየፈጁ ያሉ ብዙ እህቶች ናቸውና ምናልባት ሰበብ ከሆነን በሚለው ነውና ብዙ ደግሞ የለም እንደዛ አይነት ነገር የሚሰሩ የለም። ከዚህ በፊት ኡስታዝ ኑሩ ቱርኪ ጀምሮት ነበር ይሄን ነገር። ኡስታዝ ኑሩ ቱርኪ ጀምሮት በምን እንዳቋረጠው አላውቅም፣ ጀምሮት ነበር። ብቻ ብዙ ሰዎች እንዳላገቡ ነው። አሁንም በተለይ ሙስሊሞች ትዳር ቶሎ ማግባት አለባችሁ። በተለይ ሴት ደግሞ ስትሆኑ እድሜ የሚባል ነገር አለ። ስደት ላይ ደግሞ የግድ የእናንተን ስሜት የሚረዳ የሚንከባከባችሁ አብራችሁ የምትለወጡት ወንድ ያስፈልጋችኋል፣ ሴት ያስፈልጋችኋል ማለት ነው። ስለዚህ እኔ ወንድማችሁ ደፈር ብዬ ነው ይሄን ነገር ለማድረግ ያሰብኩት። ካሰብኩት አንፃር ከገመገምኩት አንፃር ይሄ ነገር ቢሆን አንደኛ ሳውዲ ላይ እንደዛ አይነት ነገር የለም እና ይሄን ነገር ቢጀምረው ለብዙ ሰዎች ሰበብ ሊሆን ይችላል በሚለው ነው። እንዲሁም ለብዙ እህቶች ደግሞ ጥሩ ትዳር ለወንድሞችም ጥሩ ትዳር እሆናለሁ ብዬ ከአንድ ወንድሜ ጀምራለሁ ማለት ነው። ይህ ወንድሜ የሚገኘው ሳውዲ አረቢያ ነው። ሳውዲ አረቢያ ነው ይሄ ወንድሜ የሚገኘው። ስራው ሹፌር ነው። ሳውዲ ከመጣ 2 ዓመት ሆኖታል። 2 ዓመት ባይደፍንም ዓመት ከምናምን አልፎታል። ወደ 2 ዓመት እየተጠጋ ነው። ይህ ወንድሜ የሚገኘው አድራሻው አሁን የሚኖርበት አድራሻ ሳውዲ አረቢያ ሪያድ ነው። ሳውዲ አረቢያ ሪያድ ከተማ ነው የሚገኘው ይህ ወንድሜ ማለት ነው። ትውልድ ቦታው ወይም የዚህ ልጅ የተወለደበት ቦታ ክፍለ ሀገር ክልል ወሎ ነው። ወሎ አማራ ክልል ወሎ ነው የተወለደው። ነጠላ ቦታውን አልናገርም። እናንተ መስፈርቱ ተመችቷችሁ በምታወሩት ይሆናል ማለት ነው። ወይም በውስጥ የሚያልቅ ጉዳይ እዚህ ላይ አላወራም ማለት ነው። ያው ዞሮ የልጁ ትውልድ ወሎ ነው። ወሎዬ ነው ልጁ እና የሚገኘው ሪያድ ነው። ስራው ይህ ወጣት ልጅ የሚሰራው ሹፌር ነው። ሳውዲ ሪያድ ውስጥ ሹፍርና ነው የሚሰራው። ልጁ ቁርአን የጨረሰ ነው። በዲኑ ጠንካራ ሐፊዘል ቁርአን ነው። ብዙ ሰዎች ትዳር የሚቸገሩት እንደዚህ ከማውራት ከመፍራት አንፃር ነውና ልጁ ማሻአላህ የሆነ ሐፊዘል ቁርአን ነው። ወሎ ውስጥ ተራሃዊ ሶላቶችን ያሰግድ ነበረ። ድምፁ ማሻአላህ የሆነ ልጅ ነው እና መስፈርቱ በአጠቃላይ ይሄን ይመስላል። በትንሹ መስፈርቱ ይሄን ይመስላል። ሐፊዘል ቁርአን ነው። ማወቅ ያለባችሁ በለዲኑ በጣም ጠንካራ የሆነ ሰው ነው። ሪያድ ነው የሚገኘው።
ከተማው ደግሞ ወሎ ነው። ኢትዮጵያ ላይ የተወለደበት ወሎ ነው፣ ያደገበት ወሎ ነው ማለት ነው። ሐፊዘል ቁርአን ነው። በደንብ እንድትይዙልኝ የምፈልገው ሐፊዘል ቁርአን ነው። እና ብዙ ሰዎች እንደዚህ መናገር ወይም ሰው ማውራት የሚፈሩ ልጆች ብዙ ናቸው። በእንደዚህ አይነት ኬዝ ትዳር ዘመናቸው ወጣትነታቸው እየከሸፈ ያለው ትዳር እኔ በጣም እንትን ለማለት የፈለግኩት ሳውዲ ውስጥ ዱባይ ውስጥ በቃ የተለያዩ ስደት ላይ ያሉ ሰዎችን እዚህ እያመጣው ለመጠቆም ወይም ደግሞ በሐላል መንገድ እንዲያገቡ ለማድረግ ነው ማለት ነው። እና ይህ ልጅ መስፈርቱ ይህ ሲሆን ይህን መስፈርት አሟላለሁ ደግሞ የምትይ አንቺም የቀራሽ ቁርአን የቀራሽ ሐፊዝ ምናምን ሳይሆን ቁርአን የቀራሽ አላህ በሰጠሽ ነገር የምትብቃቂ ከሆንሽ የዚህ ልጅ መስፈርት ጋር ደግሞ እግባባለሁ የምትይ ካለሽ ዋትስአፕ ቁጥር አስቀምጣለሁ፣ ቴሌግራም ቁጥር አስቀምጣለሁ። በዛ ማውራት ትችላላችሁ ማለት ነው። እኔን ማውራት ትችላላችሁ። ቀጥታ በሐላል መንገድ አገናኛችኋለሁ። ኒካ እንድታደርጉ ሰበብ እሆናለሁ ኢንሻአላህ። ዋናው ነገር ይሄ ነው። ሰበብ እሆናለሁ ኢንሻአላህ ማለት ነው። በቁመቱ መካከለኛ ነው። ቁመቱ መካከለኛ ነው። ሰውነቱም ቀጭን የሚባል አይደለም፣ ወፍራም የሚባል አይደለም። ቀላ ያለ ልጅ ነው። ወደ ቀይ የሚሄድ ልጅ ነው እና ጺምም አለው ጺምም አለው። ምናልባት መስፈርታችሁ ጺም አንዳንድ ሴቶች ካላችሁ ጺም አለው ማሻአላ ነው ልጁ። በቃ ማሻአላ የሆነ ልጅ ነው እና ይህን መስፈርት የምታሟይ አንስት ምርጥ ሴት ካለሽ ዋትስአፕ ላይ አናግሪኝ ማለት ነው። ዋትስአፕ ላይ አናግሪኝ፣ ቴሌግራም ላይ አናግሪኝ። ስልክ ቁጥር አስቀምጣለሁ። በዛ በስልክ ዋትስአፕ ላይ ሪከርድ ማድረግ ትችላላችሁ ማለት ነው። በተረፈ ደግሞ ዘውጅ የምትፈልጉ ማግባት የምትፈልጉ ስደት ላይ ያላችሁ እህቶች፣ ወንድሞች የተቸገራችሁ ማግባት የተቸገራችሁ ሰው ማግኘት የተቸገራችሁ ትክክለኛ ሰዎች ከሆናችሁ ለትዳር ዝግጁ ከሆናችሁ ማግባት አላማው ሀሳቡ ካላችሁ ዋትስአፕ ላይ ማናገር ትችላላችሁ። መስፈርታችሁን እንድታስቀምጡልኝ እላለሁ ማለት ነው። እና ለዛሬ ይዤላችሁ የመጣሁት መስፈርት ይሄ ነው። ለዛሬ ይዤላችሁ የመጣሁት ወንድ ነው። በቀጣይ ሴቶችንም ይዤላችሁ የመጣ ይሆናል። ስለዚህ አትፍሩ። ስደት ላይ የራስ ሰው የሚንከባከባችሁ የሚረዳችሁ፣ ሰርታችሁ የምትለወጡት የልጃችሁ አባት የልጃችሁ እናትን ማግኘት ስደት ላይ የራስ ሰው ማግኘት ጓደኛም ነው፣ እህትም ነው፣ ወንድምም የሚሆናችሁ ማግኘት ትልቅ ነገር ነውና ይህን ነገር እንደ ቀልድ እንዳታዩት፣ አበረታቱኝ። ኢንሻአላህ ከዚህ በኋላ በእንደዛ አይነት ቪዲዮዎች በመረጃዎች እናንተ ጋር የምናወራ ይሆናል ማለት ነው። ስለዚህ ምንም ሳትፈሩ ትዳርን የመሰለ ነገር ወደኋላ ሳትሉ በስደት እድሜያችሁ እንዳይበላ በስደት እድሜያችሁ እንዳይጎዳ እንዳታረጁ ወንድም ትሆኑ ሴትም በዚህ አይነት መስፈርት ወደኋላ ሳትሉ እንድታናግሩኝና አብረን እንድንጓዝ ጥሬን አቀርባለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት መስፈርት ይህን ይመስላል ማለት ነው። እኔ ወንድማችሁ ሙባ ነኝ። ቻናሌን ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ እያደረጋችሁ እንዲሁም ላይክ ያላደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ ይህ ቪዲዮ ደግሞ ይጠቅማል ለምትሉት ወዳጅ ቤተሰብ ጓደኛ ለሁሉም ሼር እያደረጋችሁ በቀጣይ እንድንገናኝ ከወዲሁ ልሰናበታችሁ ፈልጋለሁ። አስተያየት፣ ሀሳብ፣ ማንኛውንም ሀሳብ ካላችሁ ኮሜንት ላይ እንዲሁም በዋትስአፕ በቴሌግራም ቁጥራችን እንድታደርሱ እንላለሁ። በያላችሁበት በስደት ዓለም ያላችሁ እህት ወንድሞች ጣፋጭ የሆነ ህይወት ይስጣችሁ እያልኩኝ ከወዲሁ እሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።